ጤና ይስጥልኝ እንደምናችሁ ዶክተር ኢልያስ ጀማል እባላለሁ የማህፀንና ጽንስ ስፔሻሊስት እንዲሁም የማህፀን ካንሰር ስፔሻሊስት ነኝ። ዛሬ ይዘንላችሁ የመጣነው እንግዲህ ለማህበረሰባችን ለየት ያለ መልእክትና ማስተላለፍ ነው። እሱ ምንድነው የኢንዶሜትሪዮሲስ የሚባል በሽታ አለ። የኢንዶሜትሪዮሲስ በሽታ ማለት ነው በማህበረሰባችን ዘንድ በማህበረሰቡና በጤና ባለሙያም ብዙ ተከታታይ የማይሰጠው ቶሎ ተለይቶ ሕክምና ካልተደረገ ደግሞ ብዙ ችግር አስከትሎ የሚመጣ በሽታ ሲሆን ይሄ ማለት ምንድነው ኢንዶሜትሪዮሲስ ማለት ያው ወር አበባ እንደሚፈሰው የማንኛውም ሴት ወር አበባ እንደምታየው ወር አበባው ከማህፀን እንደሚፈስሉ ወር አበባ የሚያመነጩ ህዋሳት አካላት ሌላ ሴቲቱ አካል ከማህፀን ውስጥ ይገኛሉ። እነሱም እዛ ውስጥ ወር አበባ እየወሩ ደም ያፈሳሉ። ያው ሰውነት ውስጥ የሚፈሰው ደም ደግሞ ብዙ ጊዜ ቶሎ ተለይቶ ሕክምና ካልተደረገ ብዙ ችግሮችን አስከትሎ ይመጣሉ። በማህበረሰባችን ዘንድ ብዙ ግንዛቤ ማህበረሰቡ ዘንድ አይታይም። ሕክምና ባለሙያው ትኩረት ሰጥቶ ይሄን በሽታ ብዙ ጊዜ ለይቶ የማከም ላይ ግንዛቤ ወደላ አለ። ምልክቶቹ ምንድናቸው? ብዙ ጊዜ ወር አበባ መጥቶ ሴቲቷ እድሜዋ በ20 ውስጥ የምትገኝ ብዙ ጊዜ ወር አበባ ሲመጣ በጣም ህመም ካለው ወር አበባ አስከትሎ ይመጣል። እንደገና ወር አበባው ብዙ ጊዜ የመጀመሪያ አካባቢ ህመም የሚኖረው ኮሮና ጋር ተያይዞ በየወሩ ወር አበባውን 24 ሰዓት 48 ሰዓት አስቀድሞ ይመጣል። ከዛ የመጀመሪያ 3 ቀን ይቀጥላል እያለ በየጊዜው ግን 1 2 3 አመታት በኋላ ወር አበባም ሳይኖር ተከታታይ ህመም ወር አበባ ኖርም አልኖርም ወይ ወር ጊዜ የሚሉስ ግን ሆኖም ሌላ ጊዜ ተከታታይ ህመም ይኖራቸዋል። ይሄ ብዙ ጊዜ ያው ደሙ ሰውነት ውስጥ የሚፈስ ሰውነት አካላትን ያያይዛል። ወር አበባ ከተጎዳኛ አካላት ከሽንት ክፍል አለ፣ ከሰገራ ክፍል አለ፣ ማህፀን አለ፣ የዘር ፍሬ አለ። ሁሉንም አካላት የሚያያይዝና ቶሎ ሕክምና ካልተሰጠለት ብዙ ችግሮችን የሚያስከትላል። ከችግሮቹ ዘንድ ደግሞ ምንድነው መካንነት የረጅም ጊዜ መካንነት ያመጣል። ይሄ መካንነት ደግሞ ሐኪሙ ደግሞ ለማዳን ብዙ ጊዜ የሚያስቸግር ነው። ሁለተኛ ደግሞ የረጅም ጊዜ ክሮኒክ ፔን እንለዋለን እኛ ጋር ረጅም ጊዜ ያስከትላል። ይሄ የረጅም ጊዜ ደግሞ ሲመጣ ምንድነው ብዙ ተጽዕኖ ይዞ ይመጣል። ከዛ ጋር ስራ ላይ እንቅፋት ይሆናል። የአእምሮ ላይ ጉዳት ያመጣል። እንደገና ነፃነት ይከለክላል። ብዙ ችግሮችን ተከትሎ ቤተሰቡ ላይ ያፈርሳል። ከትዳር በኋላ ልጅም አይኖርም። ብዙ ችግር ይሄ ሁሉ ችግር መከላከል ይቻላል። መከላከል የሚቻለው ደግሞ ችግሩ ከመጣ በኋላ ወደ ኋላ መቀልበስ አይቻልም። እየተባባሰ እንዳይሄድ ማድረግ ይቻላል። ኦልሞስት የመጡ ችግሮችን ደግሞ ወደ ኋላ ቀልብሰን ወደ ኖርማል መመለስ አንችልም። ስለዚህ ምንድነው መከላከል ነው የሚቻለው። መከላከል ቶሎ ለይቶ ይሄ ወር አበባው ሰውነት ውስጥ ወር አበባ በማድረግ መካነስ ሳይመጣ ችግሮች ሳያስከትል ሕክምና በማድረግ ወደፊት መጥቶ ችግር መከላከል ይቻላል። ይሄ ደግሞ ለዚህ ችግር የሚያጋልጡት ምክንያቶች ደግሞ ምንድናቸው? ብዙ ጊዜ ምክንያት አይታወቅም። የዘር ሐረግ ከዘር ሐረግ ጋር የተወሰነ የሚያያዝነት ነገር አለው። የትኛዋ ሴት ላይ ብዙ ሴቶቻችን አሉ፣ ልጃገረዶች አሉ፣ የሃይስኩል ተማሪዎች አሉ በዚህ ህመም የሚሰቃዩ እና እንደዚህ አይነት ህመም ካላችሁ ቶሎ ወደ ሐኪም ቤት ሂዱና ለይታችሁ ታከሙ። ይሄ ችግር ሊሆን ስለሚችል ወር አበባ ጋር ተያይዞ ህመም ካላችሁ በጣም ያማችሁ ትምህርት የሚከለክላችሁ ከሆነ እረፍት የሚያስፈልጋችሁ ከሆነ ማስታገሻ የሚያስፈልጋችሁ ከሆነ ከወር አበባ ጋር ተያይዞ ቶሎ ወደ ሐኪም ቤት ሂዱ። ለሕክምና ባለሙያዎች ደግሞ ማስተላለፈው መልእክት ምንድነው? ለዚህ ነገር ትኩረት ስጡ። ይሄ ነገር ብዙ ችግሮች እያስከተለ ነው። ብዙ ሰው እያከምን ነው፣ እያየን ነው። ብዙ ህይወት ብዙ ሴቶቻችን ላይ ችግር እያመጣ ነው። ይሄ ነገር በአንድ ዓለም አቀፍ እንደ ሀገር አቀፍ ብቻ ሳይሆን እንደ ዓለም አቀፍም ትኩረት አለመስጠት አይነት ነገር ይታያል። በማህበረሰቦቻችን ዘንድ፣ በበሽተኛው ዘንድ፣ በሐኪሞቻችን ዘንድ እንደ ዓለም አቀፍ ያለ ችግር በአሁኑ ጊዜ ግን ትኩረት እየተሰጠ ያለ ቶሎ በመታየት ደግሞ መታከም የሚቻል ችግር ስለሆነ ቶሎ ወደ ሐኪም ቤት ሄዳችሁ ታዩ። የዛሬ መልእክታችን ነው።